እንዴት ናችሁ? ክብራትና ክብራኔ በጣም ደህና ነኝ። ፈጣሪ የተመሰገነ ይሁን። ባለፈው ጊዜ እንደነገርኳችሁ እንግዲህ የኤስ25 ኤክስክሉሲቭ ስለሆነ ኦዲዮ ኢሬዘር እያወራኋችሁ ነበረ። እንግዲህ ኦዲዮ ኢሬዘር ከቪዲዮ ከቀረጻችሁ በኋላ ባክግራውንድ ላይ የሚረብሻችሁን ኖይዝ ማጥፊያ ሰርቪስ ነው። እንግዲህ ከዚህ በፊት ጉግል ፒክስል ይህንን ሰርቪስ ሲጠቀም እናውቀዋለን። ሳምሰንግ ዋን ዩ አይ ላይ ስፔሻሊ ደግሞ ኤስ25 ኤክስክሉሲቭ ላይ ማለት ነው ኤስ25 ላይ ብቻ ከዚያም ደግሞ ዋን ዩ አይ 7 አፕዴት ሲደረግ ኤስ24 ላይን ጨምሮ ይህንን ሰርቪስ አምጥቶታልና የኤስ25 ፖርት የሆነው ዋን ዩ አይ 7 ደግሞ ለኤስ20 ሲሰራ እንግዲህ ይህን ሰርቪስ አብሮ አምጥቶታል። ኤስ20 ላይ የኦዲዮ ኢሬዘር ምን ያህል ይሰራል የሚለውን ላሳያችሁ ነው። እዚህ ጋር የምታዩት ቪዲዮ አለ። አሁን እሱም ፕሌይ ላርግላችሁ። መጀመሪያ የቀረጽኩ ነው። አይሹ እየቀረጸ ነው። ዝም ብሎ ይሄ ጫጫታው ምናምን እንድታየው ብዬ ነው። የኔ ድምጽም በስነ ስርዓት እየገባ ነው። ከዛ አሁን አቆሙ። ከዛ በኋላ እንግዲህ ይሄን አሁን የሰማችሁትን ቪዲዮ ከጀርባ ያለውን ድምጽም ሰምታችሁታል። ሶ ምንድነው ማድረገው? እዚህ ጋር ኦዲዮ ኢሬዘር የምትላለች እሷን እመርጣታለሁ። ኤአዩ ራሱ ባይ ዲፎልት ምን አይነት ድምፆች ከጀርባ እንዳሉት ያያል። የሌለውን ድምፅ እንድትቀንሱና እንድትጨምሩ አያመጣላችሁም። እዚህ ጋር ለምሳሌ እንደምታዩት አውቶ ኤዲት አለ፣ ክራውድ እና ኖይዝ የሚል አለ። ክራውድ ከሌለው ክራውድ አይመጣም። አሁን ክራውድ ስላለ ነው እዚህ ጋር። ስለዚህ ክራውድን እመርጣለሁ። ከዛ 0% ላይ ነው ያለው። እንግዲህ ይሄንን 100 አደርጓለሁ። 100 ማለት በቃ አጠፋው ማለት ነው፣ ምንም እንዳይኖር አደረገው። ከዛ ኖይዝ እቀጥላለሁ። እዚህ ጋር ደግሞ ኖይዝንም እመርጥና ከዛ እዚህ ጋር አሁን እሱንም 100 አሁን ማጂኩን ላሳያችሁ ማለት ነው። ይኸውላችሁ እየቀረጽኩ ነው። አይሹ እየቀረጸ ነው። እንደዚህ አድርጎ ዝም ብሎ ይሄ ጫጫታው ምናምን እንድታየው ብዬ ነው። የኔ ድምጽም በስነ ስርዓት እየገባ ነው። ከዛ አሁን አቆመው። እንግዲህ እንደምታዩት አድርጎ አጥፍቶታል ማለት ነው ኖይዙን። ኤስ20 ላይ ነው ይሄንን ስጠቀም ያሳየኋችሁ። እንግዲህ በራሱ ደግሞ ኤስ25 ላይ ሲሆን ምን ያህል ይሆናል የሚለውን ኤስ25 ያላችሁ ሰዎች በደንብ ትረዱታላችሁና ተጠቀሙበት። በተለይ ለኮንተንት ክሪኤተሮች በጣም ይጠቅማችኋል። በተለይ ክራውድ ላይ እንደዚህ ጫጫት ያለበት ቦታ ሆናችሁ ቪዲዮ በምትሰሩ ጊዜ እንዴት አድርጋችሁ ማጥራት እንዳለባችሁ ማለት ነው። በጣም አመሰግናለሁ። ቴንኪ ሶ ማች